ተማርኩልኛል የጾሬን ነስነስ አርጌ ጎዳናው ታዘባል እንዴት ናችሁ ታልኝ ታስተላልፉልኝ ይፈልጋለሁ ሼር አርጉልኝ ለአርቲስት ዘቢባ ባል ለኢሱ እና እንዲሁም ለሄለን ፊዚዮሎጂስት ለሷ እቺ መልእክቴን ማስተላለፍ እፈልጋለሁ ምንድነው ኢሳያስ ዋክብ ያደረገው ነገር በእውነት ልብ ሰባሪ ነው በቲክቶክ ላይ በፕላትፎርም እየተለቀቀ ያለው ስለ ሄለን ጉዳይ አሳሳቢ ነው በጣም ያሳዝናል የእውነት እንደዚህ ትልልቅ እድሜ ካላቸው ሰዎች አይጠበቅም እየተደረገ ያለው ማስተዋል የሚባል ነገር አለ ሪሌሽንሺፕ ላይ መለያየት ይኖራል ግን ደግሞ ለዛ ለሰው አለመፈለግን አሳውቆ ቢሆን ጥሩ ነው አየህ እሷ አንተ ታገባኛለህ ብላ ቬሎ ገዝታ አበባ ገዝታ አዘጋጅታ ያንተን ባልነት ዊሽ ስታረግ እንደነበረ ነው እየተረዳን ያለ ነው ከምታስተላልፈው የቪዲዮ መልእክትና ይቅርታ አርግልኝ በላት በጣም ልብ ይሰብራል እህትህ ብትሆን እዛ ቦታ ላይ አንተ ምን አይነት ፊሊንግ ነው ሊኖርህ የሚችለው የእውነት በጣም ነው ያዘንኩት እኔ በአንዳንድ ነገሮች በመታደርጋቸው ነገሮች የራሴን አስተያየት ሰጣለሁ የምቃወመውም ነገር አለ የምወደውም ነገር አለ ግን ይሄ ህመም ግን ልክ እኔ የተደረኩ ያህል ውስጤ በጣም አመመኝ እውነት አንድ ሴት ልጅ የሚደርስባት ከዚህ በላይ ነገር ደግሳ ባል ሲቀር ቬሎ አዘጋጅታ ባል ሲክድ እነዚህ በጣም ደወረስት የሚባሉ ናቸው ለኔ እርግጥ ነው እግዚአብሔር የፈቀደው ነው የሚሆነው ያልፈቀደው አይሆንም ላንተ እሷን አልፈቀደላትም ይሆናል ለሷ ደግሞ አንተን አልፈቀደላትም እነዚህ ልጆች መወለድ የነበረባቸው ከዛው ስለሆነ አምላክ ስለፈቀደው ነው ይሄንን ነው ግን እንደ ወንድ እባክህ ልክ እንደ ተሐስብና ይቅርታ አርግልኝ አጥፍቻለሁ ብለህ ብትላት ውስጧ የተናደደችው ቢወጣላት ይሄን ያህል ቬሎን በጌሜ ቀን ላይ ከና አበባው ቬሎን ቀዳድዳለሁ አበባውን መጥላለሁ ከዛ ወዲያ ይቆርጥልኛል ስትል የእውነት በጣም ያማል በጣም ይሰማል እንደ እህትህ እስቲው ፊላ እህትህ ብትሆን ዛ ሄለን ላይ እና ይቅርታ አርግልኝ ልትላት ይገባል ትዳርህን ፍታ አይደለም ይቅርታ ግን የትልቅነት መንገድ ነውና አትሊስት ሚድል ኤጅ ላይ ያለን ሰዎች ነን ማስተዋሉን ሊሰጠን ይገባል ሊኖረን ይገባል እላለሁኝ በመቀጠል ሄለንዬ የኔ መቤት የኔ ቆንጆ አይዞሽ አትናደጂ እግዚአብሔር ላንቺ ስላልፈቀደው ነው ገብቶሻል እንደዛ በመልካሚው ጠንካራ ነሽ መኖር ይቻላል ግድ ከሱ ጋር መኖር አለብሽ ማለት አይደለም እና ፕሊዝ ሄሎ ጠንካራ ለመሆን ሞክሪ አይ ነው ይሄ ጠቅላላ ሴቶችን ልብ የሚመታና የሚያም ነገር እንደሆነ አምናለሁ እኔ ብሆን አንቺ ቦታ ላይ የሚለው እንትን አለ የሳቀ ሁሉ የተደሰተ ሁሉ በሚዲያ ላይ ሲቀርብ እውነት ሊመስል ይችላል ለካስ እህቴ ውስጥሽ በጣም አዝነሻል ተናደሻል ጉዳትሽ የእውነት ፊሊንግሽ እኔንም ነክቶኛልና አይዞሽ ልልሽ እፈልጋለሁ ነገ ሌላ ቀን አለ በቃ ታዩ ከውስጥሽ አውጪ እርሺ መልካምን ነገር በቃ አምላኬ ሆይ ስላልፈቀድክልኝ ነው የሚለውን መንገድ ያዢ ልልሽ እፈልጋለሁ የእህትነት ምክሬ ሄለንዬ አይዞሽ እኔ እናት አይዞሽ በመላው ዓለም የምትገኙ እንደዚህ አይነት አጋጣሚ የሚገጥምባችሁ እህቶቼ ጠንካራ ለመሆን ሞክሩ ጊዜው አይደል የተቀየረብን ነገር ሳናውቀው የተሻወድነው ነገር አለ የሚል ነገር አለ እምነታችን በጣም ሴት ልጅ በጣም ከወደደች ወደደች ነው ውስጧ ግልጽ ነው ለወደዳት ላመናት ወንዶች ደግሞ ከነፈሰው ጋር የሚነፍሱ ደግሞ አሉ እንደዚህ አጋጣሚ የሚኖር እና ፕሊዝ አይዟችሁ ጠንካራ ሁኑ መጎዳት የለባችሁ ላንቺ አልፈለገውም ላንቺ አልሆነም ያሰው ፒሪየድ መተውን እንልመድ ጠንካራ ለመሆን እንሞክር የተሻለች ሴት ለመሆን መሞከር አለብን እና
ጠንካራውን እህቶቼ ማለት ፈልጋለሁኝ። ኢሳያስ ፕሊስ በተቻለ መንገድ ይቅርታ ብትጠይቃት ጥሩ ነው። ሄለንዬም አይዞሽ እህታችን በጸሎት አብሬሽ እሆናለሁኝ እኔ። እንዲሁም ደግሞ እህቶቼ ሁላችሁም ጠንካራ ለመሆን ሞክሩ ማለት ፈልጋለሁ። ጥንካሬና ብልሃትነትን ዘላለም ለሴቶች ይሁን ማለት ፈልጋለሁኝ። በእውነት በጣም አዝኛለሁ። ቤተሰቦቼ ደግሞ ሼር እንደምታደርጉልኝ አምናለሁ። ምንም ጥርጥር የለኝም። ይሄንን ነው እንግዲህ እችን ውስጤ ላይ ያለችን ነገር ልተንፈስ ብዬ ነው። አይዞሽ እህቴ በርቺ ሄልዬ ፕሊስ አቶ ኢሳያስ ይቅርታ ለመጠየቅ ሞክር። ምክንያቱም የሴት እንባ የፈለገ ብትወልድ ብትከብድ እመነኝ ህሊና ዘላለም እሷ ከውስጥ አይወጣም። ይሄ ብትናገር ግን ላንተም ከህሊና ይወጣል የሚል እምነት አለኝ። ውዶቼ እንግዲህ ይሄን ይመስላል አስተያየቴ። መልካም ጊዜ ለሁላችሁም። ደህና ሁኑ።